ባንክ ላይ ያሉ በፓርት ታይማቸው መስራት የሚፈልጉ ከዛው ሆነው ኦኬ እንደዚህ አፕሊኬሽን ማስወረድና ቅርባቸው ያለውን ሰው መጠቀም ይችላል። ከስተመሩ እንዲማር የምታረጊበት የመጀመሪያው ቱልሽ ሴልስ ፐርሰን ሄዶ ሲያወራው ነው። ካምፓኒ ትንሽዬም ቡቲክ ብትሆን ሰራተኛ ሲወጣበት ዘግቶ ነው የሚቀመጠው። ያ ደግሞ ይጎዳዋል። ጁኒየር ሚዲየም ሌቭል ሊሆን ይችላል። ኤንድ ሳላሪ ሬንጁን ሲያስገባ አት ሴም ታይም እኛ እዛ ጋር ደግሞ ስላስገባን ትሬን የተደረጉትን ኢንስታንትሊ ማች ያደርግለታል። እስከ 5 አቬለብል የሆኑ ልጆችን ያገኛል። ሰላም፣ ይህ በእሷ ኔትወርክ አዘጋጅነት በሪኒው ካፒታል አስተባባሪነት የሚቀርብላችሁ የእሷ ታሪኮች የተሰኘው ፖድካስታችን ነው። በዚህ ፖድካስት የእሷ ኔትወርክ አባላት ኢትዮጵያዊት ስራ ፈጣሪዎችና ከእውቅ ሴት የቢዝነስ ሰዎችና ስራ አስፈጻሚዎች ጋር ስለ ድርጅቶቻቸው፣ ስለ ቢዝነስ ጉዟቸውና ስለ እሷ ኔትወርክ ቆይታቸው አጠር ያለ ውይይት የምናደርግበት ፖድካስት ይሆናል። ሆስትና አቅራቢያችሁ እኔ ሜላት በላይነህ ነኝ። ቢሲንጉላሪቲ ሴልስ ሶሉሽንስ በሰው ሀብት ላይ የሚያተኩር የሽያጭ ሰራተኞች አሰልጥኖ የሚያስቀጥር ድርጅት ነው። እስካሁን ቢሲንጉላሪቲ ከ14,000 በላይ የሚሆኑ የሽያጭ ሰራተኞችን አሰልጥኖ ከግማሽ በላይ የሚሆኑትን አስቀጥሯል። የቢሲንጉላሪቲ መስራችና ስራ አስኪያጅ ቤዛ አያሌው፣ እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። ቴንኪዩ ሰዓት ሰጥተሽን ለይሄን ኢንተርቪው ለማድረግ ስለተስማማሽ በጣም እናመሰግናለን። ቢሲንጉላሪቲ እንዴት ተጀመረ? ምንድን ነው የሚሰራው? አጠር አድርገሽ ለተመልካቾቻችን አስተዋውቂልን። ትሬን አድርገን ሽያጭ ላይ መስራት የሚፈልጉ ወጣቶችን የትኛውም አይነት ባክግራውንድ ያላቸውን መልምለን አሰልጥነን ለድርጅቶች ማቅረብ ነው የጀመርነው ማለት ነው። አሎንግ ዘ ዌይ ግን ኢምፕሩቭ እያደረግን ያመጣናቸው ለውጦች አሉ። ማይ ባክግራውንድ ኢንጂነሪንግ ነው የተመረኩት። የሰራሁትም ቴክ ካምፓኒ ላይ ነው እና ብዙ ነገር ከነዛ እየተማርኩኝ ጨምቀን ያወጣ ነው አለ። ምንድነው እነዚህ ልጆች አሰልጥነን ማኑዋሊ ማስቀጠር ብቻ ሳይሆን ሀው ዱ ዊ ዲጂታላይዝ ኢት ሶ ዳት በጣም ስኬለብል እንዲሆን ማለት ነው። ሶ ዊ ፕሮቫይድ አክቹሊ ስንጀምር 5 ቀን ነበር ትሬኒንግ የምንሰጣቸው። አሁን ላይ አክቹሊ እሱንም ጨመቅ አድርገን ወደ 2 ቀን ቀንሰናል። ሜን ሪዝን ቢሃይንድ ኢት 5 ቀን ሲሆን ሰዎች ካንስል እያደረጉት መመላለስ ስለማይችሉ እነዚህ ልጆች ተማሪዎች ይሆናሉ፣ ቤተሰብ የሚያግዛቸው ይሆናሉ እና ያ እንዳይሆን ኦንላይን ግን ቨርዥኑን አዘጋጀንላቸው። ሶ ኤኒዋን ኢትዮጵያ ውስጥ ሆኖ የኛን ትሬኒንግ ኦንላይን አክሰስ ማድረግ ይችላል። አት ዘ ሴም ታይም ፊዚካሊ መጥቶ ደግሞ እኛ ቢሮ ትሬኒንግ ሩም አለን፣ እዛ ኢንተርቪውን ጨርሶ አቴንድ ማድረግ ይችላል ማለት ነው። ኢቭን አቬለብል የምንሆንባቸው ከተሞች አሉ። አሁን አንዳንዴ አዋሳ ትሬኒንግ እንሰጣለን። እዛ ስንሆንም አዌር እናደርጋለን ተማሪዎችን። መቀሌ ስንሄድም እንደዚሁ አዌር እናደርጋለን። የተለያዩ ቦታዎች ላይ እንደዚህ ስንሄድ አዌር አድርገን ትሬኒንግ እንሰጣለን። አብዛኛው ግን ኦንላይን ላይ ኤቭሪቲንግ ማግኘት ይቻላል ማለት ነው። ሶ በዛ እስካሁን ወደ 15-16 ሺህ ወጣቶችን በዚህ 5 ዓመት ውስጥ ሽያጭ ላይ ያሰልጥነናቸዋል። እነዚህ ማለት ፊዚካሊ ያሰለጠናቸው ናቸው። ኦንላይን ላይ ደግሞ ከኛ ጋር ለመስራት ጊግ ወርክ የሚባል አክቲቪቲ አለን። እዛ ላይ ለመስራት ደግሞ ወደ 8,000-9,000 ወጣቶች ተመዝግበው ከኛ ጋር ይሰራሉ ማለት ነው። ምንድነው ከፊዚካሊ ካሰለጠናቸው ራሱ ወደ 4,000 የተለያየ ድርጅት ላይ ቀጥረናቸዋል። ምንድነው እኛ ሽያጭ ላይ መስራት የሚፈልጉ ወጣት እኛ ጋር መጥቶ መሰልጠን ይችላል፣ ኦንላይንም ኦፍላይንም። አት ሴም ታይም ደግሞ ቢዝነሶች እኛን ሪች አውት አድርገው የኛን ያሰለጠናቸውን ልጆች ማች እናደርጋቸዋለን። ደሞዝ ስኬላቸውን እስከነገሩን ድረስ ያሉበት ቦታ እስከነገሩን ማች እናደርጋቸዋለን ማለት ነው። ዊ አር አቬለብል ኦል ኦቨር ኢትዮጵያ። የምንሰጣቸው አገልግሎቶች የመጀመሪያው ፕሌስመንት እንዳልኩሽ ነው። አንድ ካምፓኒ ትንሽዬም ቡቲክ ብትሆን ሰራተኛ ሲወጣበት ዘግቶ ነው የሚቀመጠው። ያ ደግሞ ይጎዳዋል። ምንድን ነው የምናደርገው? እነዛ ቢዝነሶች እኛን ሪች እንዲያደርጉን ኖርማሊ ድሮ ደውለው እኛ እንደውልላቸዋለን ኦር እነሱ ይፈልጉ እና ይደውላሉ። አሁን we have an application instantly ኒርባይ የሆነው ፕላትፎርማችን ላይ ሰብስክራይብ ያደርጋሉ። ከዛ በኋላ ኒርባይ የሆነውን ሴልስ ፐርሰን አሁን ለምሳሌ 22 ላይ ከሆነ 22 እናት ባንክ የሚል ከሆነ እናት ባንክ ጋር እኛ ፕላትፎርም ላይ እዛ ኤሪያ ላይ ትሬን የተደረጉትን ወጣቶች በሚፈልገው ሬንጅ ጁኒየር ሚዲየም ሌቭል ሊሆን ይችላል። ኤንድ ሳላሪ ሬንጁን ሲያስገባ አት ሴም ታይም እኛ እዛ ጋር ደግሞ ስላስገባን ትሬን የተደረጉትን ኢንስታንትሊ ማች ያደርግለታል። እስከ 5 አቬለብል የሆኑ ልጆችን ያገኛል። ዩ ካን ኮሚኒኬት ከዛ በኋላ የራሳቸውን
ተነጋግረው ነገር መጀመር ትችላለህ ማለት ይቻላል እንጂ እንደ ድሮ ሰው ፈልጉልኝ ጎረቤት አማክሬ ምናምን የሚለው አትሊስት ያንን ቀንሰናል። በሁለተኛ ደረጃ ምን ማድረግ ጀምረናል? አጌን በጣም ፎከስ አድርገን እየሰራን ያለነው ሴልስ አውትሶርስ ነው። ሰው ድርጅቶች መቅጠር ቡቲክ፣ ፈርኒቸር ቤት ትልልቅ ሲሆን ቀጥሮ ማሰራት ይችላል። አንዳንዴ ደግሞ ስኬል ማድረግ የሚፈልጉ ድርጅቶች ይመጣሉ። አሁን ለምሳሌ አዲስ አበባ ላይ እየሰራን በቂ ከስተመር አለን፣ ግን ከስተመሩን መጨመር እንፈልጋለን ቲም ሳንጨምር የሚል ደግሞ ሴልስ ላይ እንደ ስትራቴጂ ትጠቀሚያለሽ አውትሶርሲንግ። ስለዚህ እኛ ምንድን ነው የምናደርገው? ድርጅቶቹ ይሄ ነው ፕሮዳክታችን ሲሉ ፎከስ የምናደርገው ዲጂታል ፕሮዳክት ያላቸው ቴክኖሎጂ ላይ የሚሰሩ ድርጅቶች ኢኩድ ቢ ስታርታፕ አትሊስት ኤምቪፒውን ካለፈና ለከስተመር አውጥቶት ቫያብል ከሆነ ዊክን ያንን ተቀብለን እኛ ቫሊዴት አድርገን ከዛ በኋላ የትኛውም ቦታ ላይ ናት ኦንሊ ኢን አዲስ ኦል ኦቨር ኢትዮጵያ ላይ ሪች አውት እንዲያደርግ የእኛን ጊግ ወርከሮች ዲስትሪቢዩት እንዲያደርጉት እናደርጋለን። እኛም እንጠቀማለን፣ የእኛም ጊግ ወርከሮች ደግሞ ይጠቀማሉ። የእኛ ጊግ ወርከሮች ማለት የተለያየ ስራ ላይ ያሉ ግን ተጨማሪ ገቢ ማግኘት የሚፈልጉ በሽያጭ ላይ እኛ ጋር ይመጣሉ፣ ሬጅስተር ያደርጋሉ፣ ኦንላይን ላይ ትሬኒንግ አለ። ከዛ በኋላ እነዚህ ሰዎች የፈለጉትን ፖስት የሚደረገውን ስራ ለምሳሌ የትራንስፖርት አፕ ሊሆን ይችላል፣ ሬጅስተር የሚያደርጉት ሰርቪስ ፕሮቫይደር ሊሆን ይችላል፣ ኦር ኮርፖሬት ክላይንት ሊሆን ይችላል። ሬጅስተር እንዲያደርጉ እንረዳቸዋለን፣ እናግዛቸዋለንም ፋሲሊቴት የሚጠይቅ ጥያቄ ካላቸው። ከዛ በኋላ ግን በሰሩት ቁጥር እነሱ የሚከፈላቸዋል፣ እኛም ኮሚሽናችን እናገኛለን፣ ድርጅቱም ተጠቃሚ ይሆናል ማለት ነው። ሶ ዳትስ ዋት ዊ ዱ። ትሬን የሚደረጉት ሜይቢ የእድሜ ሬንጅ አለው ወይ? ከምን እስከምናቸው ሴቶችም ወንዶችም ይካተታሉ ወይ? አብዛኛው ትሬን የምናደርገው ወጣት ሴቶች ላይ ነው። ሙሉ ቲማችን ሙሉ ሴት ነው። ሜቢ ዊር አራውንድ 83 ሪጂናሊ ዴን አውትሶርስ የተደረጉ ቲሞች አሉ። ግን ቲም ውስጥ እኛ ጋር እንኳን ወደ 26 ነን። እዛ ውስጥ አንድ ወንድ ነው። ሙሉ ያንግ ገርልስ የተለያየ ትምህርት ባክግራውንድ ያላቸው ናቸው። ተመረቃለ ያልተመረቃለ ፎከስ ባይ ዘ ወይ ደሴ ከሪክሩትመንቱ መሀል እየወጡ ነው እኛ ጋር የሚቀሩት። ሶ የእኛ ትሬኒንግ ፎከስ የሚያደርገው ኤኒዋን 10ኛ በኋላ ትምህርት ጨርሶ ኢቭን እየተማረ መስራት ኢንካም ማግኘት የሚፈልግ ወጣት ለምን መንቀሳቀስ ይፈልጋል። ይሄ አት ሴም ታይም ግን አሁን ለምሳሌ ባንክ ላይ ያሉ አሉ በፓርታይማቸው መስራት የሚፈልጉ ከዛው ሆነው ኦኬ እንደዚህ አፕሊኬሽን ማስወረድና ቅርባቸው ያለውን ሰው መጠቀም የሚችሉ ኦር ዩኒቨርሲቲ ተማሪዎች ደግሞ ኖረው እየተማሩ ፕሮዳክቶች እኛ ጋር የሚመጡ ከፓርትነሮቻችን ከኢኮሜርስ ፓርትነሮቻችን የሚመጡ ፕሮዳክቶችን መሸጥ የሚችሉ ልጆች ካሉበት ይችላሉ። ሶ ኤጅ ሬንጅ ፎከስ የምናደርገው ትሬኒንጉ ላይ ጊግ ወርኩ ላይ እስከ ማክሲመም እስከ 35 ቢሄድ ነው። አብዛኛው ፎከስ የምናደርገው ኮንሰንትሬት አድርገን የምንሰራው ሴቶች ላይ ነው። ግን ወንዶችን ቢመጡ ምንም ችግር የለብንም። ግን ፎከስ አድርገን እንዲመጡ ደግሞ ሞቲቬት እያደረግን የምንሰራው ሴቶቹ ላይ ነው። እስካሁን ካሰለጠን ነው አይ ቲንክ 50-60% ወጣት ሴቶች ናቸው። አዲስ አበባና የተለያዩ የክልል ከተሞች ትልቁ ቻሌንጁ ምንድን ነው? ቢሲንጉላሪቲ ስትጀምሩና እስካሁን ባለው መንገድ ምንድን ነው በጣም ከባድ ቻሌንጅ ሆኖ የቆየው? ይለያያል። ወል እግዚአብሔር ይመስገን ቻሌንጅ ነው። ቻሌንጆች ይኖራሉ፣ ግን ዩ ኢግኖር ደም ኦር ደግሞ ዩ ፓስ ትሩ ኢት አሎንግ ዘ ዌይ ይቀያየራል። ዳስናት የር ዋን ያለው ቻሌንጅ የር ቱ ላይ ሌላ ነው፣ የር 3 4 5 ኮምፕሊትሊ ዲፍረንት። አት ዘ ቢጊኒንግ ኢት ዋዝ ፋይናንስ ነበረ። በራሳችን ነው ፋይናንስ ስናደርግ የነበረው። ኦር ፋሚሊ ሎን ነው ስናገኝ የነበረው፣ ፋሚሊ ፍሬንድስ። ግን አሎንግ ዘ ዌይ ክላይንት ስናገኝ ያንን ሬቨኑ መልሰን ሪኢንቨስት እያደርገን ስንቀጥለው ኢት ጌቭ አስ አትሊስት ያችን ቻሌንጅ እንድናልፍ አድርገን። አሁን ላይ ቻሌንጅ ሳይሆን ሜቢ ስኬል አፕ እንድናደርግ ሊዘን ኦር እየያዘን ያለ የምናየው ነገር አለ። ምንድን ነው ግን ስኬልም ስታደርጊ አዲሽናል ፋይናንስ ነው የሚጠይቀው። ግን እሱን ለማለፍ ፎር አስ ዊ ዋንት ቱ ፓርትነር ዊዝ ኢቨን ኢንተርናሽናል ክላይንትስ እና እሱን ክላይንት ደግሞ ለማግኘት ያለንበት ኔትወርክ ዊች ኢትዮጵያ ዊ ስታብሊሽ አወርሰልቭስ እግዚአብሔር ይመስገን ጥሩ ግራውንድ ላይ ነን። ግን ኢንተርናሽናል ሳይዱን ስታይ ደግሞ
we are new to that side. Competition is not easy. You compete with other African countries, partner investment ምናምን ስንፈልግ ነው። ያንን ሀርድን ለማለፍ we work with የተለያዩ ኦርጋናይዜሽን ስቲል ግን አሁን ያለንበት ሜቢ የምለው እሱ ያንን ቻሌንጅ ነው። ግን again strategic partnership always helps እና we build one by one strategic partners to bring us other African countries. በዛ ለማለፍ እየጣራችሁ ነው። በጣም ደስ ይላል። ተቀጣሪዎቹ ወይ እንደዚህ የሴልስ ስራ ሊማሩ የሚመጡት ልጆች በብዛት ቅጥሩ የሚገኘው ከፕራይቬት ሴክተር ነው ከጋቨርንመንት ሳይድ ነው? እንዴት ነው ሲኑ? ጋቨርንመንት ሳይድ ሴልስ አይቀጥርም። የሚሸጠው ነገር ስለሌለ የሚሸጥ ነገር የለም። ሜቢ ያላወቅን ከሆነም እሱን አላውቅም። ለጋቨርንመንት ሽያጭ ሰራተኛ ቅርበን አናውቅም። ለአብዛኛው የግል ድርጅቶች እንዴት አድርገን ከፋፈልናቸው? አንደኛው መቅጠር ራሱ ድርጅት ውስጥ መቅጠር የሚፈልጉ ማኒፋክቸሪንግ ላይ ያሉ ትልልቅ እነዚህ ፈርኒቸሮች የምታዩቸው ዲስትሪቢዩሽን ቻናላቸው ሰፊ የሆነ you can take a look at telecom companies, you can take a look at even ከባንኮች ጋር የሚሰሩ ድርጅቶች እነሱ አሁን ይቀጥራሉ። አነስ ያሉ ቡቲክ የምናያቸው ይቀጥራሉ። ቀጣሪዎች ናቸው መሸጥ ስለሚፈልጉ ማለት ነው። at the same time ደግሞ አውትሶርስ ማድረግ ወይም ደግሞ ሽያጫቸውን አውትሶርስ የሚያደርግ የሚፈልጉ የኛ ጊግ ወርከሮች የሚሰሩላቸው ደግሞ አብዛኛው ቴክ ካምፓኒስ፣ ፊንቴክ ካምፓኒስ፣ ኢኮሜርስ፣ ኤኒ ቴክ አሁን ኢመርጂንግ የምናያቸው አብዛኞቹ እኛም አብረናቸው እንሰራለን። again it might take some time. easy አይደለም፣ ፕሌስመንት አይደለም፣ ባንዴ ቁጭ አድርገሽ አይደለም this you take out source, you have to train your team እና በዛ ስለሆነ ሁለቱን ሳይድ አድርገን ነው we work with some both ሎካልም ኢንተርናሽናልም የሚሰሩ ድርጅቶች ፕሮዳክታቸውን ከኢንተርናሽናል አምጥተው እዚህ ማርኬት ፊቱን ቴስት ማድረግ የሚፈልጉ we work with more than 500 clients so far and እንዳልኩሽ ነው ግሩፑ በሁለቱም ሳይድ እየመጣ ነው ማለት ነው። so it keeps increasing ሁልጊዜም I'm sure አሁን ላይ ኢትዮ ቴሌኮም ብዙ ፕሮዳክቶች ያወጣ ስለሆነ በቴሌብር ሳይድ በተለይ የተለያዩ ሴንተሮቻቸው ላይ ሴልሶች ቆመው ሲሰሩ ምናምን ያለውና አንዳንድ ጊዜ ሜቢ ዲስኮኔክት ይኖራል because ተጠቃሚው ትንሽ አፕግሬድ እያረገ ሄደና አማተር ወይ ይሄ ጁኒየር እንትን ሌቭል ጋይዳንስ ስታገኝ ቴሌኮሞች ሴንተሮች ላይ ስቴጂ ኦኬ ይሄንኛውን ፓርት አይ አንደርስታንድ ኢት ግን ትንሽ ጠለቅ ያለ ደግሞ ቴክ ላይ እንዳልሹ እውቀት ያላቸው ሰዎች ሲኖሩ አሁን ካፒታል ማርኬት እየመጣ ነው። እነሱ ደግሞ እገዛ ይፈልጋሉ። ሶ ሜቢ እንግዲህ ጋቨርንመንቱም እየተካተተ የሚመጣበት እንትን ይኖራል። አላየሁትም። ልክ ነሽ። አሁን በቴሌኮም ሳይድ ሱፐር ኤጀንትስ ምናምን ኖረው ለእነሱ ስለሚሰጧቸው እነሱ ጋር ሰርተን ሊሆን ይችላል። ከቴሌ ጋር ስላልሰራን ነው፣ ከካፒታል ማርኬትም ጋር ስላልሰራን ነው። አላውቀውም ግን አያም ሹር ኒዱ መምጣቱ አይቀርም። ሴልስ ባይ ዘ ዌይ ኢትስ ዋን ኦፍ ዌይ ቱ ካስተመሩ እንዲማር የምታረጊበት የመጀመሪያው ቱልሽ ሴልስ ፐርሰኑ ሄዶ ሲያወራው ነው። ስናት not only display marketing ስላረግ ሳይሆን ሰውየው በትክክል ጠይቆ አልገባኝም ምንድነው ካፒታል ማርኬት ቢል ማስታወቂያ ይመልስለትም። somebody has to answer that question እና ሴልስ ነው የሚሆነው። ሴም ቲንግ ፕሮዳክቶች ሲመጡ ከተለያየ ቴክ ካምፓኒዎች ፕሮዳክቶች ይመጣሉ። ፊንቴኮች ኢቭን አንድ ባንክ 4 አፕሊኬሽን አለው ሚኒመም በሆነ 30 ምናምን ባንክ አለን። ፊንቴኮች አሉ ሁሉም ያወጣሉና መሸጥን እናያለን። ግን ፎር አስ ኢቭን አውትሶርስም ስናደርግ መሸጥ የሚለው ፓርት ኢንድ ጌም ነው። አስተምራሽ በእነሱ ሌቭል አስረድተሽ ለምን የሆነ ደስ የሚል ፕሮዳክት በጣም ጠቃሚ የሆነ የላውንደሪ ሰርቪስ ያለው ፕሮዳክት መጥቶ ሜቢ ሞባይል ላይ አንደርስታንድ አላረገችው ሴትዮዋ ሊሆን ይችላል። ግን ኒዱ አላት እና ያንን እኛ አስረድተን ይሄ ነው እንደዚህ ነው የምትጠቀሚው ከፈለግሽ እንደዚህ ነው ኢቭን ዊ አድቫይዝ ባክ ካምፓኒስ አት ሴም ታይም እንዲህ ብታደርጉት ለምን ሎካላይዜሽን ነው ቫልዩ ያለው you cannot bring any tech ከዩኤስ or ከቻይና አምጥተን እዚህ ኢምፕሊመንት እናደርጋለን አይባልም። ሎካላይዜሽን ይፈልጋል። አንደርስታንዲንጉ ሊኖር ይገባል ከኛ ከተጠቃሚዎች ናት ኦንሊ አዲስ if you go regional ስቴጅ
እነሱም የራሳቸው ጥያቄ ያላቸው እና ይሄ ምንድነው ከዚህ ጋር ይጻረርብኝም ወይ ያንን መመለስ የሴልሱ ሆምወርክ ነው which we are doing የሚቀጠረውም ሰው ደግሞ ያንን ለመመለስ ብቁ ማድረግ ነው። ኦኬ ትሬን ሊደረጉ ሲመጡ ይከፍላሉ ወይስ ከክፍያ ነፃ? እሱም በጣም ኢምፖርታንት ኢንፎርሜሽን so far እስከ ዛሬ ትሬን ስናደርግ which is ከዚህ በኋላም ትሬን ስናደርግ we never charged አንድም ሰው ለትሬኒንግ ቻርጅ አድርገን አናውቅም። እንግዲህ አላማችንም we want to make sure ስራ የሚፈልገው ወጣት ስራ አግኝቶ ደሞዝ እንዲያገኝ ድርጅቱ ነው በዚህ ልጅ በመሰልጠኑና ጎበዝ በመሆኑ ተጠቃሚ የሚሆነው። ስለዚህ ሶልቭ ያደርግንለት ድርጅት ብር አለው ማለት ቢያንስ ሰርቶ ያመጣዋል። ስለዚህ ያንን ድርጅት ነው እኛ እስካሁንም ቻርጅ ስናደርግ የነበረው። ለሽያጭ ማነው ለትሬኒንጉም ኦንላይንም ይሁን ኦፍላይን ምንም ነገር ኮስት አድርገናቸው ልጆቹን አናውቅም። አይ ቲንክ ትልቁም ኢሹ ለያንግ ስራ ፈላጊዎች ለወጣቶች ተሳፍረው መምጣታቸው ራሱ ለእኛ ቴንኪው እንላለን። ለምን በፊት 5 ቀን ስናሰለጥን ደስ ይለናል። ለምን በጣም እውቀት ይዘው ይወጣሉ። ግን ምን ቻሌንጅ መጣ ጀምረው ያቋርጣሉ። ለምስቴ ትክክል ነው የሆነ ኦፖርቹኒቲ ሲያገኝ ይተወዋል። so we want to make sure okay we make it ኦንላይንም ላያዩት ይችላሉ። ግን ቢያንስ እሺ ሰብሰብ አድርገን ደግሞ 2 ቀን ብናደርግላችሁ can you manage it? so right now በትሬኒንግ ስንሰጥ እንደምንም ጨምቀን በዛች ቀን ውስጥ እንዲጨርሱ ነው የምንፈልገው። ሌላኛው የእሷ ኔትወርክ አባልነትሽ ነው እንግዲህ እዚህ ጋር ያገናኘ። እንዴት አገኘሽው? ለቢሲንግላሪቲ የተለየ ጠቀሜታ አለው ወይ? ሌሎች ሴቶችን ጆይን እንዲያደርጉ ትመክሪያለሽ ወይ? awesome thank you. so normally I am grateful specific to እንደዚህ አይነት የሴት ኔትወርኪንግ ኢቨንት because I'm part of ሴልስ ነኝ እኔ ራሴ by nature, so I attend I network ግን most of the time specific ሲሆን or set አጀንዳው purposeም ሲሆን again እዛ ላይ የሚቀመጠው ኢንፑት more ለኛ አድ ቫልዩ እንዲያደርግ ያደርጋል። so ምን ያለው እንደግል ቢዝነስ ኦነር ቻሌንጃችን ኔትወርክ ማድረግ አንችልም። የሆነ ወይ ማምሸት ላይ እንችላለን or many times we don't network, to be honest. That's a killer for us. And this kind of events specific to her, that means እሷ ካልመጣች ይሄ ነገር happen አያደርግም ማለት ከሆነ it's forced to continue with us ማለት ነው። ስፔሲፊክ በሆነ ቁጥር ደግሞ ብዙ ሚሳውት የሚደረጉም ነገሮች እንኳን በሌላ ኔትወርክ እዚህ ጋር ደግሞ ተመልሰው ታገኛቸዋለሽ። so I made different groups ለምን different meeting ላይ different አይነት ክሩ አለ። እዚህኛው ላይ I made young ፋሽን ላይ ያሉ ምናምን ያ ኔትወርክ ምንም የተለየ ኖሮት አይደለም። ግን እኛ ሚሳውት እንዳናደርግ በሌላ እንኳን አድርገ ነው ቢሆን እዚህ ላይ መልሰን ስንመጣ ሚሳውት እንዳናደርጋቸው ኢንፎርሜሽኖች ሊሆን ይችላሉ። ኔትወርክ ሰውን ማወቅ ቢዝነሶችን ማወቅ ሊሆን ይችላልና I made several people and I'm grateful. ወደ ቅድማ ጥያቄ እንምጣና እናጠቃልላለን። 5-10 ዓመታት ውስጥ ቢሲንግላሪቲ የት እናገኛለን? ምንድነው ቪዥኑ? ከዚህ በኋላ ያላችሁ መንገድ ምን ይመስላል? so I put it የፓስት 5 ዓመት ስቲል የተማርንበት ነው። ደርሰናል የምንልበት ምንም ነገር የለም። ገና እየተማር ነው። the good thing is again the world is also dynamic ራሱን ይቀየራል። ልክ ደረስኩ ስቲ AI ይመጣል። ልክ AI መጣው ስቲ ሌላ ታሪክ ይመጣል። we're grateful because it's an exciting journey and always እንዴት ስኬል እናደርጋለን ነው ስንጀምረው my experience ቴክ ላይ ስለሆነ ቴኩን እንዴት ኢምቤድ አድርጌ እሰራዋለሁ ነው። አሁን ላይ ደግሞ ኦኬ አሁን ቴኩን ኢምቤድ አድርጌ እንዴት I can reach all over ኢትዮጵያ ያሉ ወጣቶችን so nearby ካለ ድርጅት ጋር ማች አድርጌያቸው ቢዝነሱም ሰክሰስፉል ሆነው ልጆቹም ሰክሰስፉል ሆነው የሚለው ለሱ we have a platform አይደል? ግን not only in Ethiopia, if that works in Djibouti, if that works in Semen, then why not that works in Kenya? Why not that works in Rwanda? And we have different partners in that team. And now we see the market. Now need all. Good thing ሽያጭ ማንም ሰው ደስ ብሎት የሚሰራው ስራ አይደለም፣ ይከብዳል። if I ask you have you ever done it ብልሽ not most people would say yes or happily አድርገዋለሁ። ግን it's a journey ብዙ ነገር የምትማርበት ስለሆነ የትም ቦታ ላይ ስትሄጂ ሰዎች ለትንሽ ሰርተው ሊወጡ ይችላሉ። እኛ ደግሞ የምንፈልገው እዛ ውስጥ
መግባት እንዲችሉ ያ ኦፖርቹኒቲ ደግሞ እንጀራቸው የሚሆንላቸውን ልጆች እንጀራ እንዲኖራቸው ማድረግ ነው። ስለዚህ እዚህ ያደረግነው ኢትዮጵያ ያደረግነው we want to make sure ኬንያ፣ ሩዋንዳ all over Africa ማድረግ እንድንችል. We always say our mission is to reach to 1 million Singularity sales agents by 2027 and I mean it እንዲሆን እፈልጋለሁ። ባይሆን ሀፉ እንዲሆን እፈልጋለሁ። if that is the plan then ለሚሊዮኑ ሰርተሽ ለሀፉ ሪች ባረግ እንደ አንድ ፕራይቬት ሴክተር በጣም ደስተኛ and we want to reach beyond ግን at least ያንን in the coming 5 years we want to reach all over Africa. Okay, great. so መልካሙን እመኝላችኋለሁ። እንዴት ያገኙሻል ቤዛ? ቢሲንጉላሪቲ መሰልጠን የሚፈልግ መቅጠር የሚፈልግ በምን በኩል ትገኛላችሁ? QR. So okay. Our office is in 4 ኪሎ ቀበና ቤላርጋ ጄዱ ህንጻ ሁለተኛ ፎቅ ላይ ኤኒ ታይም መጥተው ኤኒ ኢንፎርሜሽን ማግኘት ይችላሉ። for the businesses they can search Singularity. There is the application out there. Maybe I can share a link with you. Instantly train የተደረጉትን ሴልሶች ማግኘት የሚችሉበት። ኦኬ በጣም መልካሙን እመኝላችኋለሁ። በጣም የሚደነቅ ስራ ነው እየሰራችሁ ያላችሁት። ከዚህ የበለጠ ደግሞ አድጎ እንዳልሹ ያሰባችሁት ግብ ላይ ደርሳችሁ እንደምንገናኝ ተስፋ አደርጋለሁ። ቤዛ ቴንክ ዩ። የዛሬው የእሷ ኔትወርክ ፖድካስታችን ይህን ይመስል ነበር። ከሌላ እንግዳ ጋር በሌላ ጊዜ እንገናኛለን። አመሰግናለሁ።